እኔን ሁሉ የራቁትሽ ፎቶ አለኝ እያለ ሊያስፈራር ጃኒ ምን ይለኛል መሰላችሁ? በቡና ጠጡ ማለት ነው። ኦሞ ሰድባ ብላለች ገለ ምን ይላል? ከዛ ወዲያው ብታዩ የሚሳደቡ ስድብ የሚያው ደንግጬ እኔ ራሴ ብታይ እንዴ ጋይስ አንዳውም እንዲያልኩኝ ይሄ ልጅ ኪያ አይደለም እንዲያልኩኝ መለሰ መስሎት ቡና ጠጡ ላይ ላይቡን ከፍቶ ፊልተሩን ራሷን አድርጎ ግበት። ጠጡ አካውንት ያንተ ነው ወይስ አይደለም? በሽተኛ ናችሁ እንዴ? ምን ማለት ነው? ምን እንዴ? ወላሂ እኔ አይደለም በል ወረበል ካባ በሰፈሩት ቁና መሰፈር አይቀርም። ሁሉ ጊዜም ደግሞ እንደተገፋን እንደሞትን እንደተገደልን አመርስ ቅዱስ ቆይ ጠብቀኝ። እንኳን መደዋወል ቀርቶ ይቂንጥራ ቆይ ጠብቀኝ። እንኳን ልደዋወል ቀርቶ ባንንም ቀጥ እንዴት አደራችሁልኝ የተወደዳችሁ የቻናሌ ተከታታዮች። የዚች ልጅ ጉዳይ በእሷ ላይ የደረሰው እጅግ የሚዘገንን ለመስማት የሚሰቀጥጥ ነገር በተፈጠረው ነገር በጣም አዝኛለሁ። በጣምም ተቃጥያለሁ ማለት ነው። ቤተሰቦች ነፍሷን ይማረው ብያለሁ። በሌላ ጉዳይ ደግሞ ኪያ ጄምስ የሚባለው ልጅ ሳያስበው ሰዎችን ሲሰድብበት እንደፈለገ በቃ እነ ቤቢ ለሱ ተሟጋች የነበረችው ልጅ ሳይቀር እንደፈለገ ሲዘረጥጥበት ሲሳደብበት የነበረው አካውንቱ ሳያስበው ላይቭ ገብቶበት ቁጭ እዛው ላይ ስክሪንሻት እዛ የነበሩ ሰዎች እና በሚገባችሁ መንገድ የሆነ ቦታ አይታችሁት ይሆናል። በሚገባችሁ መንገድ በተዋረድ ሰብሰብ አድርጌ ይዤላችሁ ቀርብ ያለው ሌሎች ጉዳዮችም አሉ ማለት ነው። ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረግን እንጀምር ማለት ነው። ቤተሰቦች አብረን እንቆይ። ሀሳባችሁ እንደተለመደው ኮሜንት ላይ ያስቀምጡልኝ። ወደ ቪዲዮ እንግባ። ሰላም እንዴት ናችሁ የቲክቶክ ቤተሰቦች? እዚህ ጋር የምታዩት እህታችን ስሟ በአለም ዋሲሁን ይባላል። 16 ዓመት ልጅ ናት እና ያው ለህዝቧ በላይ ከፈለችው መስዋዕት በጣም ነው የምታሳዝነው። ገና ልጅ ናት። በምዕራብ ጎጃም መንኩሳ የምትባል አካባቢ ውጊያ ነበርና ደጋጣሚ ቆስላ ነበረ። ያው በጠላቶች እጅ ወድቃ በአሰቃቂ ሁኔታ ነው ህይወቷን ያጣችው። እዚህ ጋር እንዲህ ብዬ የማልነግራችሁ በጣም ነው የሚያሳቅቀውና ሁላችሁም ህሊናችሁ የሚሰማችሁም ሆነም የአማራ ልጆች ሁላችሁም ለዚህ ችታችን ፍትህን ጠይቅ፣ ድምፅ እንሆንላት ባካችሁን። በጣም ነው የምታሳዝነው። ማንኛውም ሰው ለራሱ ለወገኑ ሲል መስዋዕት እንደሚከፍሎችም አንድ እህታችን ለራሳችን ለህዝባችን ሄዳ ነው እንደዚህ ደረጃ የደረሰችውና ባካችሁን ድምፅ ሆኑላት። ያንን ነው የምለው። እውነት ነው፣ ሞት ለማንም አይቀርም። ሁሉም ሰው ይሞታል። ግን ደግሞ አሟሟት ይወስነዋል። እንደዚህ አይነት አሟሟት እያየን ህሊና ቢሶች የሆንን ሰዎች፣ ህሊናችን የማይቆረቆረን ሰዎች በጣም ነው የሚገርመኝ። አንድ ሰው ምንም ነገር የሚያደርገው ህሊናው ፈቅዶት ነው። እንደዚህ አይነት ሰብአዊ ጭካኔ ደግሞ ማንኛችንም በቃ ልንጋፈጥ ተው ልንል ይገባል። ምክንያቱም የሚሞተው ሰው ነው። በተለይ ሴቶች ላይ እየታየ ያለው ነገር በጣም ነው የሚያሳዝነው። በጣም እኔ ግን ይገርመኛል እዚህ ቲክቶክ ላይ አንዳንድ ሴቶች ምን አይነት ጨካኞች፣ ምን አይነት መጥፎዎች፣ ምን አይነት በጣም ቆሻሻ አስተሳሰብ ቢኖራችሁ ነው በዚህን ያክል ጭካኔ ኮሜንት ላይ ስትጽፉ ስትሳለቁ ማየው። ችግር የለም በሰፈሩት ቁና መሰፈር አይቀርም። ሁሉ ጊዜም ደግሞ እንደተገፋን እንደሞትን እንደተገደልን አንኖርም። ቀን አለው እግዚአብሔር ቀን አለው። ዋረደ ንገሪኝ እስቲ ይኸውልሽ እሱ የራሱ አካውንት መስሎት ነው ይገርምሻል። እሱ ቡና ጠጡ ላይ ፖስት አድርጎ ቼክ አድርጎ ወደ ኪያ ሊመለስ የተመለሰ መስሎት ቡና ጠጡ ላይ ላይቡን ከፍቶ ፊልተሩን ራሷን አድርጎ ግበት። ኦ ማይ ጉድነስ አስዌር ጋር ከዛልሽ ወደ ላይ ከፍ ብሎ ሲያየው ቡና ጠጡ ነው የሚለው። እግሬ አውጪና የፈጠነ ዝግት አድርጎት ዳይ ወደ ኪያ። ከዛ በኪያ ተመልሶ መጣ። በኪያ ተመልሶ ገባ። ምን አለ? ያለው ነገር አለ? ናቲንግ ምንም ያለው ነገር የለም ምንም። ከዛ እዛ ውስጥ የነበሩ 6 ሰዎች እንትን ሲሉ ጊዜ ነው ምንድነው 6ቱ ሰዎች ወደ ሪከርደሮች ላይቭ ሲገቡ ጊዜ ለነሱ ሲነግሯቸው ነው ወሬው ተነሳው። ኦኬ ጾኒ 6 ሰው ብቻ ነበረ? አዎ 6 ሰው ሆኖ ሪከርድ አደረጉት። ወዲያውኑ ስክሪንሾት አደረጉት። ሳይወጣ አንዷ ብቻ ስክሪንሾት አደረገችው። ከዛልሽ ስሚ ከዛ ደግሞ ማለት ነው ሪከርደሮች ውስጥ ትምጣ በቃ እንደዛ አንተ ካልሆንክ ደግሞ ምሏል እኮ ወረበር ከአባ ምናምን ብሏል። ከዛልሽ ከዛ ትግባ እንደ አንተ ካልሆንክ አስገባት ምናምን አሉት ማለት ነው። እሺ ብሎ እሱ ለሆነች ሴት ሰጠና ወይ እሱ ራሱ ይሆናል ገባችብኝ ማለት ነው። አፍንጫዋን ይዛና ሄደት ሞታፍ ነው አፍንጫዋን አወራች አይቡናት አፍንጫዋን ይዛ እናንተ ነው ገባች። ከዛ አፍንጫሽን ልቀቂ እንዳትሞጪ ምናምን ተነስተዋጣች። ወይኔ ጽጌ ብታዩ የሚሳደቡ ስድብ የሚያው ደንግጬ እኔ ራሴ ብታይ እንዴ ጋይስ አንዳውም እንዲያልኩኝ
ይሄ ልጅ ኪያ አይደለም እንዴ አልኩኝ። ጋይስ አንድ ሌላም አካውንት አለ ሰበናፕ እና ምናምን የሚል አካውንት ራሱ ነው እሱ ነው የሚመስለው። አንድ አበቃ ሰበናፕ ራሱ እንዳለ የሱ ነው የሚመስለው። ብዙ እና ደግሞ አንድ ደግሞ አለ ሌላ ደግሞ አለ ኢትዮጵያ ምናምን የሚል እሱም የሱ ነው የሚመስለው። እንዴ አታውቁም እንዴ? አትመኑ ጋይስ ደብል ነው ሄዱበት። ይኸውላችሁ እዚህ ላይ እንዲህ የሚል ሰው አትውደዱ። ሁሉ ጊዜ በህይወታችሁ ግልጽ መጥቶ እንዲያርገሽኛል የሚል ሰው ወደ አብረን እኔ እና እሷ ቻት ያደረግነውን ሂስቶሪ ላይ አድርጌዋለሁ። እኔ ከራሴ ጋር ላውራ እንዴት ነው ማውራት? ሲቀጥል እኔ ላይቭ ላይ በነበርኩበት ሰዓት አንቺ መተሽ አይተሻል ወይ? እነዚህ ስክሪንሻት በፎቶ ደግሞ እኔ በ2025 ላይ ደግሞ በፎቶ ሊመንላችሁ በቪዲዮ አምጡት። በቪዲዮ ካመጣችሁ ይሁን። ቪዲዮ ራሱ ደግሞ ሾፕ መሆኑንና አለመሆኑን ላይቭ ገብቼ ነው እንደናንተ ደንቆሮ ደደብ አይደለሁም በማቆጭ ብዬ አሳያችኋለሁ ነገ ማለት ነው። እሱ ቪዲዮ እንኳን ብታመጡ ፕሩፍ አደርግላችኋለሁ ከሆነ አዎ ካልሆነም አይደለም የሚለው ማለት ነው። በፎቶ ስክሪንሻት አሁን 2025 ላይ ለምን ቡና ጠጡ ለምትለው ደግሞ አዎ ነህ ካላችሁ ደግሞ ከነዛ ላይ ከተሰደበው ከስድቡ ጭምር አዎ እንኳን አጥረገረኳችሁ። ምን አባታችሁ ልታመጡ አታበሉኝ፣ አታጠጡኝ፣ የቤት ኪራይ አትከፍሉኝ። እንዲህ ሰርቼ ነው የምኖረው። እዚህ መስሪያ ቤት ነው የሚሰራው። ምንም አባታችሁ አታመጡም። ሌባ ምንም ሰው ያጭበረበርኩበት አካውንት አይደለም፣ የበላውበት አይደለም፣ ሰው እረዳለሁ ብዬ የወሰድኩበት አይደለም። ቢሆን ለራሱ ሁለተኛ ደግሞ ቡና ጠጡን ኪያ እኛ እኮ ህፃኖች አይደለም። እንደዚህ ንቀር ባለው መልኩ ይጨርስ ኖ ሰዓት አለ አስገቡና ይጨርስ አንተ ማን ስለሆንክ ነው ከዛን ራስህን ስታጥላላ የነበረው? ከዛን አንተ ኦሮሞን ወክለህ ወጣ አፈን ትከፍታለህ። ራስህን ውሸት አያስፈልግም። ከዛ ደግሞ እኔ ጀግና ነኝ። ምንድነው ጀግንነትህ? እንደ ሴት ቁጭ ብለህ አፍህን ስለከፈትክ ነው? ምንድነው ቪዲዮ ክፈት። ለምንድን ነው የምከፍተው እንዴ? ሰው አያውቅኝም እንዴ? እኔ አላውቅህም። እኔ አውቀዋለሁ። ቴዲ በእናትህ ያንተ ጉዳይ አይደለም። ቴዲ ዝም በል። አሁን እግዚአብሔር ጭንቅላቴ ትንሽ እየሰራ ነው። ኪያ ወይ በቡና ጠጡ አካውንት የቡና ጠጡ አካውንት ያንተ ነው ወይስ አይደለም? በሽተኛ ናችሁ እንዴ? ምን ማለት ነው? ምን እንዴ? ወላሂ የኔ አይደለም። በል ወረበል ካባ ሞዳት እናቴን እንሳኝ የኔ አይደለም። አረ ኪያ ተይዘሃል በሪካርድ ውዴ እኮ የኔ ላይቭ ደቅና ከገባች የኔ ነው እንዴ ሊሆን የሚችለው? ከዚህ በፊት የቤቤ አካውንት የፊዱ ነው ከዛን የኪያ ነው ስትሉ እንደነበር በዚህ ከመጣችሁ ይመቻችሁ። አዎ የኔ ነው እጠቀመዋለሁ። እሺ ምን ልመጣ አይደለም ያንተ ያልሆነውማ በግድ የኔ ነው አትበል። ነው የኔ ነው በቃ የኔ ነውና እናጠጡ ባደረገችው ነገር ጠይቁኝ። ምን ልታመጡ አይደለም ምዬ ነገርኳችሁ አይደለ? የኔ እንዳልሆነ በጣም ልክ ሪካርድ ፎሎ እንደምንደራረገው ራሱ እኔ ለሷ ፎሎ እንኳን የመለስኩላት በጣም በቅርብ ማለት ነው። ለምን አጠሯትም? ራሷን ለምን አጠሯትም? እኔ ፍሬንድ አይደለችም እቺ ቡና ጠጡ የምትባል በእጅ ሰደብኩት በኢንስታግራም ስለ ጃኒ ምን ይለኛል መሰላችሁ? በቡና ጠጡ ማለት ነው። ኦሮሞን ሰድባ ብላለች ገለምን ይላል። ከዛ ወዲያው ደግሞ በራሱ አካውንት እኔ እኮ አይምሮዬ እኮ እንዴት እንዳልነቃ በራሱ አካውንት ደግሞ ይመጣና ጃኒ እኮ እንደዚህ ቡና ጠጡ እንደዚህ ብላ ፖስታለች። እሱ ነው የመጀመሪያ ቀን ያደረሰኝ። መቤቴን ቴክስታችን አለ ቡና ጠጡ ፖስታለች። ቤታ ቡና ጠጡን አውሪያት እንድታጠፋላት ጋላ ሳይሆን ያለችው ጀላ ነው ብለሽ ንገሪያት ምናምን ይለኛል በዚህኛው አካውንት። ቆይ ኧረ ብዙ እናወራለን። እኔን ሁሉ የራቁትሽ ፎቶ አለኝ እያለ ሊያስፈራራኝ እኔማ ከነ ቴክስት ሁሉ ፖስተዋል ሁሉን ታሪክ አስገባት። ለምን አወራ ዛሬ አንተ ማለት? እኔማ ቀጠሮ ይሽለታል። ከጌሙ በኋላ ነው የምለጠልጠው። ከጌሙ በኋላ ጠብቂ። አሁንማ ጌሙ ማለት ወደ ዘር እንዳይወስደው ለምን እንዳልኩ ታውቃለህ? አሁን ለምሳሌ ማለት ነው ከዚህ በፊትም ያደረጋት ሙድ አለች እና አሁን እኔ ኦሮሞ ስለሆንኩኝ ነው እንደዚህ የዘመቱብኝ ምናምን ኦሮሞ እኮ ምናምን አከሲ ቤት ገባ ወደ ዘር ይለወጣል ብዬ እኮ ነው ወደ ዘር እኔ ያለኝን እኮ ስለማታውቅ ነው በሁለት አካውንት ያላትን አሰማችኋለሁ። ቤታ ይሄን ነገር ብለሃለች ብሎ ስለተነገረች ልትጠይቅሽ ፈልኩ ማለት ነበር። ቤታ ምን ብለሃለች አለ አሜሪካ ለመምጣት ስለፈለገ ነው ወይ ፕሮፖዝ ያደረገላት ብላ ጠይቀች ይላል። የት አለ ቴክስቱ በለው ብሮኮ ነው ብለ ተደራርገናል እኮ መጀመሪያ ቀሮ እንትን ጓደኛሞች ሰው ነው እኔ ጄሱን እንደዛ ብዬ ተጽፈለት ጽፋልኝ አይደለም ብዙ ጊዜ እንደዋወላለን ነው የሚለው
በስመ አብ ወመንፈስ ቅዱስ። ቆይ ጠብቀኝ። እንኳን መደዋወል ቀርቶ የቂንጥራ ቆይ ጠብቀኝ። እንኳን ልደዋወል ቀርቶ ማለት ነው። እንኳን ልደዋወል ቀርቶ ማለት ነው። እንኳን ልደዋወል ቀርቶ ማለት ነው። ቆይ ላሳይቅ። ይኸውልህ በውሸት ነው ሊያዋርዱኝ ነው። አሁን ጻፈልኝ። ላኩለትና የላይቭ የገባው ወራዳ እባብ ብዬ ላኩለትኝ። ስልክለት ይሄንን ጌም ስለደረሰ አውቀው ሊያዋርዱኝ ነው በውሸት ብሎ ጻፈልኝ ብሎ ከዛ የቡና ጠጡን የተጻጻፉበትን ላከልኝ። አብሮ የተጻጻፉበትን እንዳለ ሪከርድ ማለት ነው። እሱ እንዳሉ ነው። ተረዳኝ። አሁን በቡና ጠጡ ምናምን እኔ ኪያ ጋር ይኸውልህ ኪያ ጋር እንኳን ልደዋወል ቀርቶ ማለት ነው። ጌታ ምስክሬ ነው። ሌላ እኔ ሴክስ ማሳይተና ኦገስት 5 ላይ ነው የመጀመሪያ ቀን የእጅ ምልክት ይላከ። ከዛ በኋላ የመጀመሪያ ቀን ያወራነው ብቻት ነው። ይሄ አያልቅም። ማርያምን እንኳን ልንደዋወል ቀርቶ ማለት ነው። እንኳን መደዋወል ደረጃ ልንደርሰን እኔ ጭራሽ ማርያም ትድፋኝን አላልኩም። ስላንተ መረጃ ወጣ እንኳን እንደዚህ ሄጄ እሱ እንደዛ ብላ ጠይቀችኝ። እንደዛ ለዛ ነው ፕሮፖዝ ያደረክላት። አንደኛ ነገር ከማንም በላይ ታውቃለህ። ከዚያ ግን መልቀቅ